ሻይ እንደ ኢትዮጵያ በ1928 ኢሉባቦር ጉመሮ የሚባል ቦታ ላይ ሀጂ አብዱል መጂድ የሚባል ግለሰብ የእንግሊዝ ቆንጽላ ጽሕፈት ቤት ተቀጣሪው ነው ጎሬ ላይ በነበረበት ሰዓት ዘሩን አምጥቶ ዘሩ ጉመሮ ላይ ኢንትሮዲዩስ እንደተደረገ ክሮፕ ሂስትሪው ይሄን ያስረዳል። ሰላም ቤተሰቦችና ተመልካቾች፣ ስለ ሻይ ቅጠል ተክል የሚደንቅ ትምህርት ተምረን እንደምንጠቀምበት ተስፋ አደርጋለሁ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አሁን በቀጥታ ወደ ጉዳያችን እንገባለን። ስሜ ብርሃኑ አሰፋ ይባላል። በኢሉ አባቦራ ዞን ኦሮሚያ ክልል ማለት ነው። በሁሩም ወረዳ የቡና ሻይና ቅመማ ቅመም የጥራት ተቆጣጣሪ ነኝ። በተጨማሪም ደግሞ የሁሩም ወረዳ የሻይ ልማት ፎካል ፐርሰን ሆኜ ነው የምሰራው። ያው እንደምታዩት ሻይ እንደ ኢትዮጵያ በ1928 ኢሉባቦር ጉመሮ የሚባል ቦታ ላይ ሀጂ አብዱል መጂድ የሚባል ግለሰብ የእንግሊዝ ቆንጽላ ጽሕፈት ቤት ተቀጣሪው ነው ጎሬ ላይ በነበረበት ሰዓት ዘሩን አምጥቶ ዘሩ ጉመሮ ላይ ኢንትሮዲዩስ እንደተደረገ ክሮፕ ሂስትሪው ይሄን ያስረዳል። በሌላ መልኩ ደግሞ አንድ ሚሽነሪ ቦንጋ አካባቢ ደግሞ እዚህ ያው ደቡብ ምዕራብ ኢትዮጵያ ተብሎ የሚታወቀው አካባቢ አንድ ሚሽነሪ 1927 አካባቢ እዛ እንደገባ ይታወቃል። ከዛን ጊዜ ጀምሮ ኢሉባቦር ላይ በ1967 ጊዜያዊ ወታደራዊ መንግስት ደርግ የሻይ ልማት ጉመሮና ውሹሽ ላይ መጀመሩ ወረደ የሚታወቅ ነው። በመንግስት ስር ከቆየ በኋላ ስቴት ፋርም ፕራይቬታይዜሽን ሲጀመር የጉሮሞ ፋርም ወደ ግለሰብ እንደዞረ ያው ኢትዮጵያ ውስጥ እሱ ብቻ ሳይሆን ሁሉም የመንግስት ተቋማት ወደ ግለሰብ እንደዞሩ ከነበረው ካለው የፖለቲካ ስርዓት አንፃር ይሄ የሚታወቅ ታሪክ ነው። ሆኖም ግን ኢኮሎጂው፣ የአየር ንብረቱ፣ የአፈር ሁኔታ ለሻይ ምቹ ሆኖ እያለ ጉመሮ የሚባለው 1200 ሄክታሮች ተከልሎ ሌላው በአቅራቢያው ያለ ገበሬ አያቆም አልተሰራበትም። ይስራ ኦልሞስት ለ80 ዓመት አሁን በቅርብ ጊዜ ይሄ እዚህ ተገድቦ ያለው ነገር አግሮ ኢኮሎጂያቸው ለሻይ ምቹ ወደሆኑ ወረዳዎች መውረድ አለበት ተብሎ ውሳኔ ከተሰጠው በኋላ በኢሉባቦር 8 ወረዳዎች እንደሚሰራ ይታወቃል። እኛ ጋር ኦልሞስት ከ4 ሚሊዮን ችግኝ በላይ በዚህ ዓመት አለን። ከ4 ሚሊዮን በላይ ችግኝ አለን በዚህ ወረዳ ላይ በሁሩም ወረዳ ላይ። በሁለት አይነት መንገድ ችግኝ ይዘጋጃል። ሻይ ዘር ይችላል። አንደኛው ተዘሩን የሚመጣው የሚባዛው ቬጂታቲቭ ፕሮፓጌሽን ነው። ከፍተኛ ጥንቃቄ ይጠይቃል። ፉል ኦፍ 100% የግብርና ሙያ አፕላይ ካላረከው ፌል የሚያደርጉ ነገሮች ይበዛሉ እና የሚመጣው እንደዚህ ይሄኛው ማለት ነው። ይሄኛው እንደዚህ ዘለላው ማዘርቡሽ ይባላል። ማዘርቡሽ ከዛ ከጉመሮ ይሄን አምጥተን ነው እንዴት ነው የሚተከለው፣ እንዴት ነው የሚቆረጠው፣ እንዴት ነው የሚታፈነው የሚለውን በሂደት በስቴፕ አሳያለሁ። አሁን እዚህ ጋር የምታየው ዘር 4 አይነት ዘር ነው መጣ ነው። ከ4 አይነት ዘር ውስጥኛው ኤስአር 4 ይባላል። ኤስአር 4 የሚባል የሻይ ዝርያ ነው ማለት ነው። ሻይ የምንጠቀመው እኛ ኦልሞስት ሻይ ፋብሪካ የሚገባው ቺኛው ፓርት ናት። ቺኛው ፓርት ጫፏ ትገባለች። እዛ በፋብሪካ ውስጥ ትደርቃለች። የሆነ ኬሚካል ጨምርበታል። ምርጥ ጣዕም ያለው ደረጃ 1 ሻይ የምትባለው ቺኛው 1 በድ 2 ሊፍ የምትባለውን እዚህኛው በድዋ እየወጣች ነው። ከዛ 2 ሊፍ አንደኛ ደረጃ ሻይ ተብሎ ለውጭ ሀገር ኤክስፖርት የሚደረገው ይሄኛው ነው ማለት ነው። አሁን ኬንያ በቅኝ ግዛት የነበረች ሀገር ከኛ በኋላ ሻይን ጀምሮ በገበሬ ደረጃ ማለት ነው በገበሬ ደረጃ ኦልሞስት የአውሮፓን ገበያ እያጥለቀልቁ ነው። ቀድመን ጀምረን እኛ 1928 1927 አልኩ አይደለ? ከዛም በኋላ 80 ዓመት ቀድመን ጀምረን ግን እዛው ተተብትበን ነው ያለው። አሁን የተወሰደው የኬንያ ሮል ሞዴል ነው። ሌት አንድ ገበሬ ማለት ነው 1 ሄክታር ወይ ግማሽ ሄክታር ቢያለማ ሻይን ቢያለማ በየ2 ሳምንቱ ገቢ ያለው ፕላክ ይደረጋል። በ2 ሳምንቱ ይቆረጣል።
በየሁለት ሳምንቱ ይለቀማል። በየሁለት ሳምንቱ ገበያ አለ ማለት ነው። አሁን ካሽ ክሮፕ ኤሪያ ላይ ነው እዚህ ሁሩም ወረዳ ማለት ነው። ቢያንስ አሁን 18000 ሄክታር የለማ ቡና አለ እዚህ ወረዳ ላይ በጣም ትልቅ ወደ 4000 5000 ቶን ለቡና ለገበያ ይቀርባል። ከዚህ ወረዳ ይመቻል። ወረዳ አሁን ቡና ላይ የምንሰራው ዳታውን የምናቆም ምን ነገር ማለት ነው። ሻይን በጎኑ ብናለማ ደግሞ የወረዳውን የኢኮኖሚ አቅም ወዴት ከፍ እንደምናደርገው አስበን በጣም ግልጽ ነው። ስለዚህ ሻይ አልተሰራበትም። አሁን ይሄኛው ችግኝ ነው እዚህ ጋር ተዘጋጃሉ። ይሄ ችግኝ በሁለታዊ መንገድ ይዘጋጃል ብያለሁ። አንደኛው በ9 ወር የሚተከል አለ። ዘንድሮ መስከረም ጥቅምት ላይ ችግኙ ይባዛና ልክ ግንቦት ሰኔ ላይ የሚተከል አለ። ሁለተኛው ደግሞ ለእንትን የሚሆነው ማለት ነው እንደገና የደረቀ ቦታ በሞተ ከዳ ምን ተክለው ደግሞ በ15 ወር የሚደርስ አለ። አሁን እኛ ጋር ያለው ሪሰርች ፊልድ ላይ ሰርቫይቭ የሚያደርገው በ15 ወር ችግኝ ጣቢያ ላይ የቆየው ችግኝ ሞር ሰርቫይቭ ያደርጋል። ወደ ፕላንቴሽን ፊልድ ሂደን ከተከሉ በኋላ ፀሐይም የውሃ እጥረትን ተቋቁሞ ራሱ ወደ ምርት የማምጣት አቅም አለው። አሁን ስለዚህ በብዛት አሁን እኛ እያዘጋጀን ያለነው ችግኝ በ15 ወር ቆይቶ ወደ ተከላ ማሳ የሚሄደውን ነው ልፈልጋለሁ። በቀጣይ ችግኞች ደግሞ እንዴት ዘሩ እንዴት የሚቆረጠው እንዴት ነው ኢንሰርት የሚደረገው የሚለውንም ወሳኝ ነው። እሱንም አሳያል። ይሄን የሚያጠቃ በሽታ ተባይ ምናምን እንደዛ እንደሌሎቹ አለ? ኖ ፈንጋል ዲዚዝ አለ። ኦኬ ኖርማሊ ፈንጋል ዲዚዝ አለ። አሁን እኛ አልገጠመንም። ኦኬ ለጊዜው እኛን ያጋጠመን ኤፊድስ ነበር። ኤፊድስ የምትባል ክሽ የሆነች እዚህ ጋር አንቃ የምትይዘው ነገር አለች። ቁጫጭ የምትመስል ነገር እሷን የተወሰነች ዶዝ ማላታይን የሆነ ቦታ ስንጠቀም በቃ እዛ ቦታ ሊገኝ አልቻለም፣ ጠፋ በቃ። ከዛ ውጪ ዲዚዝ ሀፕን አደረገም። ኤፊድስ ደግሞ ፔስት ነው። ዲዚዝ ሳይሆን ፔስት ነው። ይሄው ነው አሁን ያጋጠመው። በጣም እንክብካቤያችሁ ምርጥ ስለሆነ ለዛም በሽታም ተባይም የመከሰት እድሉ ትንሽ ኢኮሎጂው በቃ ለሻይ ምቹ ነው። ሬዚስታንስ ይወጣል። እምቃቅማለን ማለት ነው። እምቃቅማል እሱ ጥያቄ የለውም። እዚህ ጋር የምታየው ዘር ኤስአር 9 የሚባል የሻይ ዘር ነው። ቀጥታ የመጣ ነው ከጉመሮ የሻይ ልማት ድርጅት ነው ያመጣ ነው። አሁን እነዚህ ልጆች መቀስ ይዞ መታቸው ዘሩን ለተከላ ያዘጋጁ ነው። እንዴት ነው ዘሩ የሻይ ዘር እንዴት ነው የሚዘጋጀው የሚለው የራሱ ሆነ ፕሮሲጀሮች አሉት። እንዴት እንደሚዘጋጅ እንዴት እንደሚተከል ማለት ነው። እሱን አሳያለሁ። የምንጠቀመው ይሄኛው ዲስኢንፌክት ይደረጋል በኬሚካል ማለት ነው። ፈንገስ ማለት ነው። እና አሁን ኖርማሊ ዋን ቬጂታቲቭ ነው፣ ዋን ካቲንግ ማቴሪያል ነው ፎር ፕሮፓጌሽን። ከዚህ ውስጥ 2 ወይ 3 የሚሆን ዘር ነው የምናወጣው። ከዛ በላይ ዘር እናወጣም። የምንጠቀመው ዘር እዚህ ጋር ይሄኛው ወደታች ያለው በጣም የቀነጨረ ሃርድ ውድ ስለሆነ ሃርድ ውድ ላይ ብንተክለው it takes long time ረጅም ጊዜ ይወስዳል ሩት ለማድረግ ስር ለማውጣትና በአንድ ቅጠል ፎቶሲንቴሲስ አካሂዶ ሌላ ቅጥያ ለማውጣት ስለሚቸገር ይሄኛው እናወጣዋለን። ኮርተን ተላላ ይሄኛው ይወጣል ማለት ነው። እዚህ ጋር እንደምታየው እዚህ ጋር ይሄኛውን አወጣዋለሁ። የምንጠቀመው ዘር ከ4 እስከ 5 ሴንቲሜትር ርዝመት ሊኖረው ይገባል ከጫፉ። የምንጠቀመው አቆራረጥ ደግሞ ስላንት ካቲንግ ነው። የምንጠቀመው 45 ዲግሪ ነገር ስላንት ካቲንግ ነው። ስትሬት አናደርግም። ያው እዚህ ጋር አስገባና ሪዝኑ ምን ይሆናል እሱ ስላንት ካት እዚህ ጋር እንዲጠቀረባለሁ። ቅጠሏ አንዷ ቅጠል መቅረት አለበት። እዚህ ጋር ምናልባት አሁን የምንጠቀማቸው ውሃ ምናምን ካለ እዚህ ላይ ተኝቶ ፈንገስን ባክቴሪያም ኢምባይብ እንዳያደርግ ኢንቫይሮንመንት እንዳይኖር እና ይሄኛው ዋን ሊፍ ኤንድ ዋን በርድ ነው የሚለው ሳይንሱ። ይሄ አንዱ ቅጠል መብቀል ሲጀምር ከዚህ ጋር በል ሊኖረው ይገባል። በል ከሌለ ዘር መሆን አይችልም። እዚህ ጋር ስታይ የሆነች ቅጠል ትታያለች፣ ልትወጣ እያለች ማለት ነው። እቺ ነገር በቀለች ማለት ህይወት ቀጥሏል ማለት ነው። ላይፍ ቀጥሏል። ፕሮሰሱ ኦሬዲ ጀምሯል። አሁን ከማዘር ፕላንቱ ዲታች አድርገን ስናመጣ ኢቫፖ ትራንስፓሬሽን ሎስ አለ። ስለዚህ ዘሩ የሚዘጋጀው በቀዝቃዛ ከ10 ሰዓት በኋላ ፀሐይ ከገባ በኋላ ሌሊት ነው የምታጓጉዘው። እዚህ ስንጠቀም እንደዚህ ጥላ ሼድ አድርገን ነው፣ ፀሐይ ሊወጣበት አይገባም። ዴሲኬሽን ይፈጠራል ማለት ነው። ውሃ ከውስጡ ተንወጣና ወደ ድርቀት ነው የሚሄደው።
የመጽደቅ እድሉ አነስተኛ። አሁን እዚህ ጋር አንድ ከቲንግ ማቴሪያል አለኝ አገኘን ማለት ነው። ሌላ አንድ ከቲንግ ማቴሪያል ደግማለሁ። ኦኬ የሚገርም ነው። 2 አለኝ። ይሄኛውን አልጠቀመው አወጣዋለሁ። እዚህ ጋር 3ኛ ከቲንግ ማቴሪያል ይኖረኛል። 3 አገኘው ማለት ነው። ወደ ላይ እንደዚህ ከፍ ተብሎ አይቆረጥም። ወደ በዷ ጠጋብዬ ቅጠሉን ሳልነካ ነው የምቆርጠው ማለት ነው። እነዚህን 3 አግኝቻለሁ። ወደ ላይ ያለው ደግሞ ይሄ ለጋ ያልበሰለውን ለማቴሪያል አልጠቀመውም። እሱ ደግሞ ስለሚበሰብስ ማለት ነው። ኦኬ ይበሰብስ ሞር ኦፍ ዋተር ስለሆነ ቢትዊን በመሃል ያሉት ሞር ኦፍ ዋተር ስለሆነ ይሄን አልጠቀመውም። የታችኛው ሃርድ ውድ ነው አልጠቀሙም። ሌላኛው ሶፍት ውድ ነው አልጠቀሙም። እና ሻይን ለዘር የምንጠቀመው ቬጂታቲቭ ፕሮፓጌሽን ለምን ትሩ ቱ ታይፕ ይሄንን ሻይ መልሰን እናገኘዋለን ማለት እናገኘዋለን። ሻይን በሲድ በዘር ማባዛት ይቻላል፣ ግን ዘሩ ቪያቢሊቲው ደካማ ነው። የመበቀል አቅሙ በምርምር እስካሁን ባለው ሁኔታ ደካማ ነው። ያብባል ማለት ነው። ያብባል፣ ዘሩን እንተክለዋለን፣ ይበቅላል፣ ግን ብቅለቱ ደካማ ነው። ቪያቢሊቲ ኦን ሲድ አፖንቲ በጣም ደካማ ነው። ሞር ፕሮፓጌቲቭ ማንም ዓለም ቻይናም ስሪላንካ የሚጠቀሙት ይሄኛውን ቬጂታቲቭ ፕሮፓጌሽን ነው። ቬጂታቲቭ ፕሮፓጌሽን አሁን ዘሩ እንደዚህ ከቆረጥነው በኋላ እንዴት ነው ምንድነው የምንጠቀመው ትሪትመንት የሚለውን ደግሞ በአጭሩ አሳጥሬ አሳያለሁ። እሺ እቺ ምንድነው? አሁን እዚህ ጋር ሲጨመረ ያየው ነገር ኬሚካል ነው። ይሄ ኬሚካል ፈንጊሳይድ ነው፣ አንቲ ፈንገስ ማለት ነው። ፈንገስን ለመከላከል የሚጠቀመው ማንኮዜም ነው። ማንኮዜም ነው የምንጠቀመው። አሁን ሲቆረጥ በእጅ ተነካክቷል። ከዛ ሲመጣ ማለት ነው። እዚህ ጋር ደግሞ ዘሩ ሲዘጋጅ እንዳየው በእጅ ተነካክቷል። ስለዚህ ቀጥታ ወደ ነርሰሪ ሳይት የተዘጋጀለት ቦታ ዘሩን ከማስገባታችን በፊት በማንኮዜም እንደዚህ እናስገባና አትሊስት ከ10 እስከ 20 ደቂቃ መቆየት አለበት ማለት ነው። እዚህ ላይ የተለያየ አይነት ፈንገስ ኢምባይብ ካረገ እዚህ ላይ ከቆየ ይሄኛው እዚህ ጋር ቆርጠናል፣ ቁስል ነው። እዚህ ጋር ቁስል ነው። ቁስል ደግሞ ለፓቶኞች ኢንተራንስ ነው፣ ኢንትሪ ፖይንት ስለሆነ በዚህ ይገባና አንድ መደብ ላይ የሆነች ፈንገስ አፕን ካደረገ ሙሉ ወደ መደቡን ሊያወድመው ስለሚችል በተደጋጋሚ በማንኮዜም ትሪት ይደረጋል። ቢያንስ ከዚህ አንስተን እዛ ስንተክል ከተከልነው በኋላ ማንኮዜም እንረጨዋለን። ከዛ በኋላ በንጹህ ውሃ እናጥበዋለን። ከተከለ በኋላ ማለት ነው። ከዛ በኋላ ነው በፕላስቲክ ሺት ከቨር ይደረጋል። እንዴት እንደሚተከልም አሳያለሁ። አሁን ከዚህ ወደዛ ኦልሞስት 50 ወደ 50 ሜትር አካባቢ ነው ይሆናል። የሻይ መደብ ስናዘጋጅ ከዚህ ይሄኛው ዊድዙ ሜትር ከ20 ነው። ዊድዙ የምንጠቀመው ሜትር ከ20 ነው። ከዚህ ከሜትር ከ በኋላ እንደ መሬቱ አቀማመጥ ሁኔታ ከ6 ሜትር እስከ 50 ሜትር ርዝመት ያለው መደብ መጠቀም እንችላለን። የምንጠቀመው ፕላስቲክ ቲዩብ ርዝመቱ 17 ሴንቲሜትር መሆን አለበት። ይሄ ፖሊ ኢቲሊን ባጉ ማከኛው ማለት ነው 17 ሴንቲሜትር መሆን አለበት። ርዝመቱ ማለት ነው 17 ሴንቲሜትር ነው። ዲያሜትሩም 16 ምናምን ያልበለጠ ዲያሜትሩ ይሄ ስፋቱ ማለት ነው ያልበለጠ ነው። በሁለት አይነት መንገድ አፈር ይሞላል። የመጀመሪያው አፈር ኖርማል የኦርጋኒክ ማተር ያለው አፈር 75% ይሞላና የላይኛው 5 ሴንቲሜትር ችኛዋ ቀይ አፈር ነው የምንጠቀመው። አሁን እዚህ ጋር ምን የተጠቀመው ቀይ አፈር ነው። ኦርጋኒክ ማተር የሌለው አፈር ማለት ነው። ለምንድን ነው ኦርጋኒክ ማተር የሌለው አፈር የምንጠቀመው? እኛ ይሄን ሲድሊንግ አመጣን ትሪት አደረግንና ስንተክለው ቁስል አለው እዚህ ጋር 5 ሴንቲሜትር ቀይ አፈር ነው የምንጠቀመው። በውስጡ ኦርጋኒክ ማተር የለውም። እዚህ ቀይ አፈር ውስጥ ኦርጋኒክ ማተር የለም። ከተከልነው በኋላ እንደዚህ ነው ኖርማሊ ኢንሰርት ይደረጋል። ኖርማሊ እንደዚህ ኢንሰርት መሀል ላይ ሰንተር ላይ መሀል ላይ ታስገባዋለህ። እዚህ ጋር በእጃችን በጣታችን ረገጥ እናረጋታለን። እዚህ ጋር እናስገባለን። አባቤ
ዳባ ታሪካን ዳባ ይኸው ሰመጥ ይላል። መግባት አለበት እና ወደ አንድ ሳይድ እንይዘዋለን ቅጠላችንን። ኦኬ ወደ አንድ አቅጣጫ ሁሉም ትክክል እንይዘዋለን። ያየሁት ነው የሚገርም ነው። ወጣ በሰዓት ይጣል ምንድነው አሁን የዚህ ትርጉሙ ወደ አንድ ሳይድ መደረጉ? ቅጠሉ አንዱ ኦቨርላፕ እንዳያደርግ። ለምሳሌ እቺ ዋን ሊፍ ኤንድ ዋን በድ የምንለው ነገር ለፎቶሲንቴሲስ ነው ራይት። አንዷን ቅጠል የምናስቀራት ህይወት እንዲቀጥል ማለት ነው። ህይወት እንዲቀጥል ደግሞ 2-3 ስቴፖች አሉ እዚህ ጋር። ምንድነው ያ 2-3 ስቴፕ? ህይወት የሚቀጥለው ይሄ ቅጠል ኒውትረንት ከታች ካገኘ ነው ፎቶሲንቴሲስን ቅጠል ውስጥ ማዘጋጀት የሚችለው። ፕላንት ፊዚዮሎጂ የሚያስተምረን ይሄንን ነገር ነው። ውሃም እንደዚሁ። ስለዚህ መጀመሪያ ህይወት ለመቀጠል ስር ማውጣት አለበት። ራይት ስር ካወጣ ነው ኒውትረንትና ዋተርን ፍሮም ዚስ ፖት ትራንስሎኬት ማድረግ የሚችለው ወደ ላይ። አሁን ህይወት እንዲቀጥል ማድረግ የሚቻለው ስር እንዲያወጣ እዚህ ውስጥ ባክቴሪያ ገብቶ ባክቴሪያ ፈንገስ ገብቶ እንዳይዘው 5 ሴንቲሜትር ቀይ አፈር ላይ ነው የምትቆየው። እቺ ስትተከል 5 ሴንቲሜትር ቀይ አፈር ላይ ትቆያለች። ቀይ አፈር ይሄ ነፃ ነው ማለት ነው። ነፃ ነው ከማይክሮብስ ከተለያዩ ኦርጋኒክ ማተር ማይክሮ ኦርጋኒዝሞች ነፃ ነው። ለምን? አንፈርታይል ነው። ቀዩ አፈር አንፈርታይል ነው። ስር ካወጣይ በኋላ ግን ከታች ካለው ተወስዳለች። በቃ ገብቷል። በቃ አንተ እንደውም ባለሙያ ራሱ አብራራውም። ስር ሲያወጣ የግድ ምግብ ፍለጋ ይጓዛል። ዳውን እያደረገ ይወርዳል። ከመትከላችን በፊት ለቀናት ውሃ መጥገብ አለበት። ይሄ ኦኬ። እሱ ስንት ቀን? አንዳንድ ሪሰርቾች አሁን ያሳሰበውት ለ14 ቀን በተከታታይ ውሃ መጥገብ አለበት። ይሄ ፖል እስከ አፈር ሞልቶ እንደዚህ። ለምን? አንዴ ተክለን ይታሸጋል። እንዴት ነው ቢታሸግ እናሳያለን። ኦኬ። ከታሸግ አሁን እንደዚህ ተከል ነው አይደለ? ውሃ ጠግበዋል። ከላይ ሼዳለው ፀሐይ 100% ፀሐይ አታረግም። 100% ጥላ አታረግም። ኦኬ። ሼድ ምን ያክል ፐርሰንት ነው? ቢያንስ 75% መጀመሪያ አካባቢ 75% ሼድ መሆን አለበት። 25% በላይ ፀሐይ ሊገባ አይገባም። ልክ ስፕራውት ማድረግ ሲጀምር አሁን እዚህ ጋር የተከለው እናሳያለን። ኦኬ። ልክ እንደዚህ ከተከልን በኋላ ይታፈናል። ፕላስቲክ የሚታፈነው በዚህኛው አይነት ነው። በሱ አይነት እናየዋለን። እሱ ነው ይሄ ታፈነ ማለት ምንም አይነት ፕላስቲኩ ቀዳዳ እንዳይኖረው በፕላስተር ይዞ ታሽጋለን። ሚኒ ግሪን ሃውስ ማለት ነው። አነስተኛ ሚኒ ግሪን ሃውስ ነው። ለምን አሁን ዋናው ነገር ለምንድን ነው የሚታሸገው ሚለውን ዋናው ፖይንት እዛ ነው። ለምን ይሄ በተሞክሮ ሌላውን ዓለም ሰርቶ ውጤታማ የሆነበት ነገር ነው። ቬጂታቲቭ ፕሮፓጌሽን ቆርጠን ያስገባ ነው አይደለ? ሩት ለማድረግ ቴምፕሬቸር ዊዝ ሞይስቸር መኖር አለበት። እንደዚህ የሚታሸገው ደግሞ በዋይት ፕላስቲክ ነው። በጥቁር በአረንጓዴ ምናምን አይደለም። አምቆ እንዲይዝ ሙቀትም ነው ላይትም ማስገባት አለበት። ከዚህ ከሼዱ በላይ 100% ላይት መግባት አለበት። ላይት ካልገባ ይቺ አንዷ ሊፍ በምን ፐርሰንት ነው ፎቶ ሲንተሳይዝ ማድረግ የምትችለው? ስፕራውት አያደርግም ማለት ነው። በጣም ትልቅ ሳይንስ ነው በጣም። ስለዚህ እንደዚህ ከተከለ በኋላ በዚህ ፕላስቲክ ታሽግና ለ3 ወር አዎ ውሃ ከየት ነው የሚያገኘው ነው አሁን ባለሙያ ማን ጠይቀው 3 ወር ሙሉ ውሃ ማናጠጣ ከሆነ እንዴት ነው ሊበቅል የሚችለው? አሁን ሙቀት ሲያገኝ ሙቀቱ ደግሞ እርጥበት ያዘለ ኢቫፖሬሽን ካለው ሰርኩሌት ያደርጋል። ያመና ነገር ሆኗል ይሄ ተከለው ማለት ነው። አሁን ሌሊት ላይ በትነት ላስቲኩ ላይ ይዞታል። ኦኬ። እሱ ራሱ ተመልሶ ደግሞ ቀን ላይ ይጠባጠብለታል። አሁን እዚህ ጋር የሚራገፉትን ታያለህ። ያየው ነው። ስለዚህ 3 ወር ሙሉ እንደዚሁ ነው። አዎ መያዝ አለመያዙ መብቀል አለመብቀሉ እንደዚህ ያንኳኳት መጣና ታያለህ፣ ይታያል። ኢሉሚኔትድ ቀስ ብለህ መያዝ አለመያዙን የሙያ ይረድም ካለው ታየዋለህ። አሁን እንደዚህ መያዝ አለመያዙን እንደዚህ ያረክ ቀስ እያልክ ታየዋለህ። ሁሉም ይዟል። ይሄው ኦልሞስት 100% ነው በቃ። ከዛ በኋላ ግራጁዋሊ በአንድ ጊዜ አይከፈትም። ትልቁ ጥንቃቄ ደግሞ ሲከፈት በአንድ ጊዜ አይደለም። ኦኬ። ቀስ ብለህ ትከፍታለህ፣ ውሃ ተጠጣለህ፣ መልሰህ ትዘጋዋለህ። ቀስ እያልክ ነው አክሊማታይዜሽን ነው የሚባለው ካለው ነባራዊ የውጭ አየር ንብረት ጋር
የምታላምደው ማታ ማታ ጧት በጥንቃቄ ልክ ሕፃን ልጅ ከእናቱ ማፀን ሲወጣ የሕክምና ባለሙያዎች የሚያደርጉት ጥንቃቄ ቁጥር የለውም። እዛ ጋር ለፕላንትም በቃ ሳይንሱ ይሄ ህይወት ያለው ነገር ለፕላንትም በተለይ እንደዚህ በላስቲክ ተፍኖ ይሄ እዚህ ልዩ ነው የምታደርገው ነገር ጥንቃቄ ነው እንጂ በአንድ ልክፈተው ካልክ ይሄ ሁሉ ቢያንስ 30-50 ሜትር መደብ ሚኒመም ከ8000 እስከ 9000 ፕላንት ፖፑሌሽን ይኖረዋል አንዱ መደብ ላይ ማለት ነው። ይሄኛው መደብ ላይ ያን ሁሉ በጥቂት ሞያ ስህተት ይወድምና ከፍተኛ የፋይናንስ የገንዘብና የጉልበት ብክነትን ትፈጥራለህ ማለት ነው። እና እዚህ ጋር የሚደረገው የሞያ ጥንቃቄም እጅግ በጣም ከፍተኛ ነው። እንግዲህ ያው ተመልከቱ ነው ኡሩሙ የሻይ ቅጠል ችግኝ ጣቢያ ላይ ምርጥ ስራ እየሰራው ነው። አመሰግናለሁ ግን ለሁሉም ነገር። የሻይ ቅጠል ከፍተኛ የውጭ ምንዛሬ ሊያስገኝ የሚችል ተክል ነው። የአርሶ አደሮችን ገቢም በመጨመር ረገድ ከፍተኛ እገዛ ያደርጋል። በኢትዮጵያ በተለይም በጎበኞታ አካባቢ ለሻይ ተክል ልማት ሊሆን የሚችል ከፍተኛ እምቅ አቅም አለ። ይህንን አቅም ለይቶ በአግባቡ ለመጠቀም እየተደረገ ያለው ጥረት የሚበረታታ ነው። የሻይ ቅጠልን በተመለከተ በቂ እውቀት እንዳገኙና እንደሚጠቀሙበት አስባለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ቸርነት ዘለቀ ነኝ። አመሰግናለሁ።